ኤፕሪል 9 የዕለቱ መልእክት ርዕስ እንደተናገረው ያኖራል። እርሱ እንደተናገረኝ እግዚአብሔር እነዚህን 45 ዓመት በሕይወት አኖረኝ። አሁንም እነሆ ለኔ ዛሬ 85 ዓመት ሆነኝ። ሙሴም በላከኝ ጊዜ እንደነበርኩ ዛሬም ጉልበታም ነኝ። ኢያሱ ምዕራፍ 14 ከቁጥር 10 እስከ 11። በየአገራቱ የአንድ ሰው የመኖር አማካኝ ዕድሜ ይህን ያህል ነው በማለት ስሌት ይቀመጣል። ስሌቱ ብዙ መስፈርቶችን ያካትታል። ምናልባትም የምግብና የመድኃኒት አቅርቦት፣ የገቢ መጠን፣ የመኖሪያ ስፍራ ተስማሚነት ከግምቱ ውስጥ ሊገቡ ይችላሉ። ሰውን ሊያኖሩት ይችላሉ ተብለው መስፈርት ከወጣላቸው ነገሮች በላይ ሰውን በአፉ ቃል የሚያኖር አምላክ በተቀደሰው መቅደሱ አለ። ይህ አምላክ እንደተናገረው አኖረኝ ካሉት ሰዎች መካከል አንዱ ካሌብ ይባላል። የዚህን ሰው ሕይወት ተሞክሮ መሰረት በማድረግ የዛሬውን የጽሞና መልእክታችንን እንካፈላለን። የእስራኤል ልጆች የምድረ በዳ ጉዞ እጅግ ፈታኝና ከባድ ነበር። ከባድ ያደረገው የሕዝቡ አመል ነበር። እግዚአብሔርማ በሚደንቅ ተአምራት፣ መግቦት፣ ቸርነትና ጥበቃ መርቷቸዋል። እነርሱ ግን ልባቸው የቀና ስላልነበረ በምድረ በዳ ወደቁ። በዚህ ሁኔታ ውስጥ ራሳቸውን ከአመጽና ከአለመታዘዝ የጠበቁ ሁለት ሰዎች ተገኙ። እነርሱም ኢያሱና ካሌብ ናቸው። እነዚህ ሁለት ሰዎች ብቻ በምድረ በዳ ከተወለደው ትውልድ ጋር ወደ ርስታቸው ምድር ገቡ። የርስት ምድራቸው ላይ ተቀምጠው በሚኖሩበት ጊዜ ካሌብ እግዚአብሔር በሕይወቱ ያደረገውን መልካምነት በማሰብ በመሪው በኢያሱ ፊት ቀርቦ እግዚአብሔር በሕይወትና በጤንነት እንዳኖረው ተናግሮ አሁንም የእግዚአብሔርን ሥራ ለመስራት ራሱን ሲያዘጋጅ እንመለከተዋለን። ዛሬም እግዚአብሔርን ለማምለክና ለማገልገል የሚያነሳሱንን ነገሮች ብንፈልግ በርካታ ጉዳዮችን እናገኛለን። በኖርንባቸው ዘመናት በብዙ ቸርነቱና መልካምነቱ እኔንና እናንተን የመራን፣ በሕይወት ያኖረን፣ ጤንነት የሰጠን፣ መግባትና መውጣታችንን የባረከ፣ ስንደክም አበርትቶ፣ ስናዝን አጽናንቶ፣ ስንስት አቅንቶ፣ ስንባዝን ሰብስቦ እዚህ ያደረሰንን አምላካችንና አባታችንን ልዑል እግዚአብሔርን ልናመሰግን ይገባል። ስለሆነም ዛሬ በወዳጆቻችን፣ በቤተሰባችን፣ በህብረታችን ፊት ቆመን እግዚአብሔር እንደተናገረው እነዚህን ዓመታት በሕይወት አኖረኝ፣ በቀሪው ዘመኔ ሁሉ እርሱን አመልከዋለሁ ደግሞም አገለግለዋለሁ በማለት መታመናችንን እንግለጽ። ውስጣችን የተቀመጠውንም ራእይ ለመፈጸም እንነሳ። ትናንትና የረዳን ጌታ ዛሬም ከኛ ጋር አለና ዛሬም እንደተናገረው ያኖራል።